ከነዚህ ተጫዋቾች ውስጥ ለማንቸስተር ሲቲ ያልተጫወተው የትኛው ነው? ዲዲየር ድሮግባ። ከነዚህ መካከልስ ለማንቸስተር ዩናይትድ ያልተጫወተው የትኛው ተጫዋች ነው? ኤደን ሃዛርድ። ከሁለት ጥያቄዎች ሁለቱንም ያገኘ ይህንን ቪዲዮ ላይክ እና 3 ጊዜ ኮፒ ሊንክ ያድርግልን። መካከለኛ ጥያቄ፣ ለሪያል ማድሪድ ያልተጫወተው የትኛው ተጫዋች ነው? ሮናልዲኖ ጎቾ። በቶተንሃም ማሊያ ምንም ግጥሚያ ያላደረገው የትኛው ነው? ዴክላን ራይስ። አሁን ደግሞ ወደ ከባድ ጥያቄዎች እንሄዳለን። ከዚያ በፊት ግን 5 ሰከንድ ልስጣችሁ እና ይህንን አካውንት ፎሎው አድርጉልኝ። ከአራቱ ተጫዋቾች ለቼልሲ ያልተጫወተው ማን ነው? ሰርጂዮ አጉዌሮ። ከእነዚህ መካከልስ ለባርሴሎና ያልተጫወተው የትኛው ነው? ሮድሪ ሄርናንዴዝ። በባለፈው ቪዲዮ በጠየቅነው ጥያቄ ማንቸስተር ዩናይትድ ብለው የመለሱ ተከታዮች አሸናፊ መሆን ችለዋል። በቀጣይ ቪዲዮ አሸናፊውን ምንለይበት ጥያቄ፣ ከነዚህ 4 ተጫዋቾች መካከል ለሊቨርፑል ያልተጫወተው የትኛው ይመስላችኋል? መልሱ ኮመንት ላይ አስቀምጡልኝ።